ጀነራሉ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየምን ትመስላለች ሲል የፕሬዝዳንት ኢሳያስ አፈወርቂን አስተዳደር ወቀሱ። ጀነራሉ በዚሁ መልእክታቸው የባህር በርን በተመለከተ ጥብቅ መልእክት ሰደዋል። የምናስደምጣችሁ ይሆናል። የታላቁ ህዳሴ ግድብ ተደራዳሪና የቀድሞ ውሃና መስኖ ሚኒስትር ኢንጂነር እንዲሁም በአሜሪካ የኢትዮጵያ አምባሳደር የነበሩት ስለሺ በቀለ ከሰሞኑ አንድ ጽሑፍ አቀረቡ። የኢትዮጵያ ጎረቤቶች በተለይ ግብጽ ሀገሪቷን ለምትሸርባቸው ሴራዎች ተንትነዋል። ለህዳሴው ግድብ ያልተኛችው ግብጽ ለቀይ ባህር ፍላጎቱን ሴራ ጠንጣሚ መሆኗን ገልጸው ኢትዮጵያን ከሴራዋ አትተባበሩ ብለዋል። የምንመለከተው ሌላኛው መረጃችን ይሆናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችንም መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ጀምሩ። በቀጥታ ወደ ዝርዝር መረጃው። ጀነራሉ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየም ትመስላለች ሲሉ የኢሳያስ አፈወርቂን አስተዳደር ወቀሱ። ጀነራሉ በዚሁ መልእክታቸው የባህር በርን በተመለከተ ጥብቅ መልእክት ሰደዋል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ኢትዮጵያ የቀይ ባህር መብቷን ለማስከበር ከኤርትራ ጋር ተግባራዊና የጋራ ተጠቃሚነትን ያረጋገጠ ትብብር መፍጠር አለባት ሲሉ አሳስበዋል። ጀነራሉ በሆርን ሪቪው ቲንክ ታንክ ባስነበቡት ጽሑፍ የባህር በር ለኢትዮጵያ ናፍቆት ፍለጋ ሳይሆን የህልውና አስገዳጅነት መሆኑንም አመላክተዋል። ጀነራሉ በዚሁ መልእክታቸው የፕሬዝዳንት ኢሳያስ አፈወርቂን አስተዳደር በጽኑ ተችተዋል። ኤርትራ ያልተሳካ ተስፋና በራስ ላይ የተጫነ መቀዛቀስ ሰለባ ሆናለችም ብለዋል። የአሁኗ ኤርትራ በእድገት ከመራመድ ይልቅ የማይንቀሳቀስ ሙዚየም መስላለች ሲሉም ወቅሰዋል። ጀነራሉ በዚሁ መልእክታቸው የኤርትራ መንግስት አማጺ ቡድኖችን በማስታጠቅና ህገወጥ የሰዎች ዝውውርን በማመቻቸት የኢትዮጵያና ጎረቤቶቿን ሉዓላዊነት እንደሚያዳክምም ከሰዋል። ጀነራል ባጫ ደበሌ በድህረ ገጹ ላይ ባስነበቡት ሀተታ የባህር በር ጉዳይን ያነሱም ሲሆን ለኢትዮጵያ ሉዓላዊነት ኢኮኖሚያዊና ቀጠናዊ ተጽዕኖ ወሳኝ መሆኑንም ገልጸዋል። ጥያቄው የባህር በር ያስፈልጋል ወይስ አያስፈልግም ሳይሆን እንዴት እናገኘዋለን የሚለው ነው ብለዋል። በዚሁ መፍትሄው ከኤርትራ ጋር የሚደረግ ትብብር መሆኑንም አመላክተዋል። ጀነራሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለፓርላማ ባደረጉት ንግግር ኢትዮጵያን ከቀይ ባህር ያገለለ ምንም አይነት ህጋዊ ሰነድ አለመኖሩን ማንሳታቸውን አስታውሶ ይህ ለወደፊት ትብብር መሰረት እንዲሆን የቀረበ የታሪክ እውነት ጥያቄ ነው ብለውታል። በኬንያ የኢትዮጵያ አምባሳደር የሆኑት ባጫ ደበሌ ሁለቱ ሀገራት ዕጣ ፈንታቸው የተሳሰረ በመሆኑ የወደፊቱን መንገድ ትብብር እንጂ ግጭት ሊሆን እንደማይችልም አሳስበዋል። ይሁንና የኤርትራ አመራር ግትርና ዘመን ያለፈበት የፖለቲካ አካሄድን ካልቀየረ ትብብር ሊሳካ እንደማይችልም ጠቁመዋል። አክለውም ኢትዮጵያ ከፍተኛ ትዕግስት ብታሳይም ትዕግስት ወሰን የለሽ ሊሆን አይችልም በማለት የአፍሪካ ቀንድ ወሳኝ በሆነ ወቅት ላይ እንደምትገኝና ምርጫው በኤርትራ አመራር እጅ ላይ መውደቁንም በመግለጽ አጽንኦት ሰጥተዋል። በሰሜኑ ጦርነት ጋር በተያያዘ ስማቸው ጎልቶ የወጣ ከፍተኛ የጦር መኮንን አምባሳደር ባጫ ደበሌ ከሰሜኑ ጦርነት መቀስቀስ በኋላ ሀገር መከላከያ ሚኒስቴር የሰራዊት ግንባታ ስራዎቿንና አስተባባሪ ሆነው ካገለገሉ በኋላ አሁን ላይ በኬንያ የኢትዮጵያ አምባሳደርነት በማገልገል ላይ ይገኛሉ። ይህ በእንዲህ እንዳለ ከወልቃይት ጋር በተያያዘ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳና የወልቃይት አመራሮች አልተግባቡም። ከሳምንት በፊት አቶ ጌታቸውም ሆኑ አመራሮቹ በሁመራው መድረክ የነበራቸው ቆይታ የብዙዎችን ትኩረት ስቦም ታይቷል። አቶ ጌታቸውም ሰፋ ያሉ ማብራሪያዎችን ሲሰጡም ታይተዋል። ሆኖም ከሁመራው ተሰጠ የተባለው የአቶ ጌታቸው ቃለ ምልልስ ግን በወልቃይት አመራሮች በኩል ከተባባልነው ውጭ ነው በሚል ጥያቄን አስነስቷል። አቶ ጌታቸው ረዳ የዛሬ ሳምንት ወልቃይት ሁመራ የነበሩ ሲሆን በዛ መድረክ ላይ የተናገሩት ንግግርና ከዛ በኋላም ኮርነር ፕሬስ በተባለ የበይነመረብ ሚዲያ ላይ በሰጡት ቃለ ምልልስ የሚጣረስ ነው በሚል ተቃውሞዎች እየተሰሙ ነው። አቶ ጌታቸው ረዳ በሁመራው መድረክ ላይ የቀደመው ትግራይ አስተዳደር ወልቃይት መመለሱን እንደማይደግፉ ገልጸው እርሳቸውም ከዚህ ቀደም የትኛውን አስተዳደር ይዛችሁ ትገባላችሁ ብለው ሲቃወሙ እንደነበርም ተደምጠዋል። የወልቃይት አካባቢ አስተዳደርም በራሱ በአካባቢው ተወላጅ እንጂ በሌሎች ሹመኞች መተዳደር እንደማይገባውም አቶ ጌታቸው የተናገሩበት ሁኔታም ታይቷል። ከዛ በኋላ አቶ ጌታቸው አዲስ አበባ ተመልሰው አሁን በነ ኮሎኔል ደመቀ ዘውዱ እየተመራ ያለው የወልቃይት አስተዳደር ይፈርሳል ብለው ተናግረዋል የሚለው መረጃ በስፋት እየተነገረ መሆኑን ተከትሎ የአካባቢው አስተዳዳሪ የሆኑት አቶ አሸተ ደምለው ፈጽሞ ይህ ሐሰት መረጃ ነው፣ የሚፈርስ አስተዳደር የለም ሲሉም አስታውቀዋል። የወልቃይት ጠገዴ አስተዳደር ቀደም ብሎ ከነበረው የምስለኔ አስተዳደር ተላቆ በልጆቹ እየተመራ ነው። ከሀገር ውስጥ ቅኝ አገዛዝም ነጻ ወጥቷል። በአንዳንድ አካባቢላትም እየተሰነዘረ ያለው ሀሳብ የሀገር ውስጥ ቅኝ አገዛዙን ለመመለስ ነው። ይህ ደግሞ የማይሳካና ሊሆን የማይችል ነው ሲሉም አቶ አሸተ አክለዋል። አካባቢውን እንዲያስተዳድር ቃፍታ ሁመራን ጨረቃ ላይ ሆኖ ወለጋን የማያውቅ አስተዳዳሪ ከትግራይ ሰየመን ነበር በማለት አቶ ጌታቸው ሁመራ ላይ ተናግረው ነበር በማለትም አቶ አሸተ ተናግረዋል። በወልቃይት ጠገዴ የሚተናከር እንጂ የሚፈርስ አስተዳደር የለውም፣ ከዚህ ባፈነገጠ የሚነሱ ሀሳቦችም ተቀባይነት የላቸውም ሲሉ አቶ አሸተ ማብራሪያቸውን የሰጡበት ሁኔታም ታይቷል። አቶ አሸተ ከዚህ ቀደም ከሪፖርተር ጋር ባደረጉት የስልክ ቆይታ ጦርነቱን ተከትሎ ከፌዴራል
መንግስት የድጎማ በጀት ውጭ ሆኖ የቆየ መሆኑን አስታውሰው የወልቃይትና አካባቢው በጀት በቀጣይ በፌዴራሉ መንግስት በአማራ ክልል በኩል የሚለቀቅ መሆኑን ሲገልጹም ተደምጠዋል። በቅርቡ በፓርላማ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ከህግና መርህ አንጻር በሚል የፌዴራሉ መንግስት ወልቃይትን ከድጎማ በጀት ውጭ አድርጎት የቆየ መሆኑን አስታውቀው መምህራን እያስተማሩ የጤና ባለሙያዎችም ህብረተሰቡን እያገለገሉ በጀት እንዳይለቀቅ ማድረግ ትክክል አይደለም ሲሉ የተናገሩ መሆኑም የሚታወስ ነው። ይህ በእንዲህ እንዳለ 130 ሚሊዮን ህዝብ ይዞ ከባህር መነጠል የደህንነት አደጋ ነው ሲሉ ኢንጂነር ስለሺ በቀለ አስጠነቀቁ። የታላቁ ህዳሴ ግድብ ተደራዳሪና የቀድሞ የህዋ መስኖና ኢነርጂ ሚኒስተር እንዲሁም በአሜሪካ ኢትዮጵያ አምባሳደር የነበሩት ስለሺ በቀለ ከሰሞኑ አንድ ጽሁፍ አቅርበዋል። በጽሁፋቸውም ኢትዮጵያ ጎረቤቶች ከኢትዮጵያ ውሃ ተጠቃሚ ሲሆኑ ለኢትዮጵያ የውሃ የባህር በር ፍላጎት ግን ተባባሪ አለመሆናቸውን ገልጸዋል። ስለሺ በቀለ በኢትዮጵያዊነቱ የሚያምኑ ሁሉ በግብጽ የሚሰሩ ሴራዎችን ከመደገፍ ሊቆጠብ ይገባል ሲሉ መናገራቸውን የሪፖርተር ዘገባ አመላክቷል። ስለሺ በቀለ ኢትዮጵያና የውሃ ጥቅሞቿና ተግዳሮቶችን የገለጹ የተናገሩትም የአዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመታትን አስመልክቶ በተደረገ ውይይት ላይ ባቀረቡት ጽሁፍ ነው። በንግግራቸውም ኢትዮጵያ አፍሪካ ውሃ ማሟናት ብትባልም የውሃ ክምችቷ እያሽቆለቆለና በቀጣይ ቅርብ ጊዜያት ለእጥረት የሚዳርጋት አደጋ በመኖሩ በጥንቃቄ መጠቀም ያስፈልጋል ብለዋል። የህዳሴ ግድቡ መገንባት ለኢትዮጵያና ለጎረቤት ሀገሮች ኢነርጂ ምንጭ በመሆን ለሱዳን ደግሞ በአመት 50 ሚሊዮን ዶላር የሚያስወጣትን የመሬት ጥበቃ ስራ ውጪ የአፈር ደለልና ጎርፍን ጨምሮ በርካታ አደጋን እንደሚከላከልላት በተመሳሳይ ለግብጽም እንደዚሁ የግድቡ መገንባት ተጠቃሚ የሚያደርጋት ቢሆንም እርሷ ግን ይህን አታውቅም ብለዋል። በሂደቱ ግብጽ ከሶማሊያና ከኤርትራ ጋር በመሆን ኢትዮጵያን የመጫንና ኢትዮጵያ ባህር በር እንዳይኖራት የማድረግ እንቅስቃሴዋ የሚታይ ስራ ነው ብለዋል። የኢትዮጵያን 130 ሚሊዮን ህዝብ ከባህር በር መለየት ማለት ትልቅ የደህንነት አደጋ ነው። ሀገር ውስጥ ደግሞ ቀውስ ሊያመጣ የሚችል አስቸጋሪ በመሆኑም ኢትዮጵያዊነትን የሚያምን ሁሉ ከግብጽ ጋር የሚሰሩትን ሴራዎችን ባለመደገፍ በጋራ መቆም አለበት በማለት ተናግረዋል። ኢትዮጵያ በርካታ ሀገሮችን የሚያቋርጡ ወንዞች ያሏት ቢሆንም ሁሉም ሀገር የኢትዮጵያን ውሃ ይመኛል። ኢትዮጵያም ፍትሐዊ ውሃ አጠቃቀምን ትደግፋለች። ነገር ግን ኢትዮጵያ የባህር በር ፍላጎቷን ስትናገር እንደ ስጋት በማየት በአንድነት በመተባበር በተቃርኖ ይቆማሉ ሲሉም ተችተዋል። በአባይ ወንዝና በአጠቃላይ ሀገሪቱ ካሉት ወንዞች 160 ሺህ ጊጋዋት አወር በአመት ማግኘት ትችላለች ያሉት ስለሺ በቀጣይ በአባይ ወንዝ ብቻ ሊሰሩ የሚችሉ ተጨማሪ 4 ትልልቅ ግድቦች መኖራቸውን በቀጣይ ይህ የራሳችን ሀብት በመሆኑ አይናፋር መሆን የለብንም ብለዋል። ከታላቁ ህዳሴ ግድብ 15692 ጊጋዋት ሀወር በአመት እንደሚያመነጭ ጠቅሶ ከሚያስገኘው አመታዊ ገቢ 100 ቢሊዮን ዶላር ከ6 ዓመት ባነሰ ጊዜ ውስጥ የግንባታውን ሙሉ ወጪ መመለስ ያስችላል ሲሉም ገልጸዋል። በግድቡ የግንባታ ሂደት ጦርነት እስከ ማወጅ የተደረሰበት ወቅት ነበር ያሉም ስለሺ አንዳንድ ሀገሮች ከግብጽ የተወሰነ ጊዜያዊ ገንዘብ በመጠቀም ያደረጓቸው ነገሮች በጣም አሳዛኝ እንደነበሩም ተናግረዋል። ግብጾች ኢትዮጵያን አላማቸው አድርገው ሁሉም አካባቢ የሚነሱ ግጭቶችን ማከታተል፣ ፋይናንስ መስጠት፣ መሳሪያ ማቀበልና ኢትዮጵያ ተረጋግታ ልማትን በስፋት መስራት እንዳትችል እረፍት የማሳጣት ስራ ሲሰሩ እንደነበርም ገልጸዋል። ለአብነትም እርሳቸው ውሃና ኢነርጂ ሚኒስተር በነበሩበት ወቅት በምዕራብ ኢትዮጵያ ከ10 ቢሊዮን ብር በላይ የሚፈጅ ፕሮጀክቶች ታቅደው ኮንትራክተር ተመርጦላቸው ዲዛይን ተደርጎ ስራም ተጀምሮ የዳበረ ቢሆንም በግጭት ምክንያት እንዲቆሙ ተደርገዋል ብለዋል። መንገድ የሚሰራው ይጠለፋል፣ ይፈራና አልሄድ ይላል። የመስክ ፕሮጀክቶችን የሚሰራው ለመሄድ አልፈልግም ይላል። ስራው ባለበት ይቆማል። ስለዚህ ሀገርን አንድ ሆኖ መገንባት እጅግ አስፈላጊ ነውም ብለዋል። ገንዘብ ተርፎን ለመሳሪያ ማውጣት ምንችል ሀገር አይደለንም። ነገር ግን ሉዓላዊነታችን ወይም አንድነታችን ስጋት ውስጥ ሲገባ ወደዚያ እንዲዛወር ይደረጋል ብለዋል። በመሆኑም ደህንነታችንን ለማስጠበቅ በዲፕሎማሲና በማግባባት የማሳመን ስራ ማከናወን ያስፈልጋል ብለዋል። በግድቡ የግንባታ ሂደት አዳዲስ ከቻይና አሜሪካና አውሮፓ ጭምር ኢትዮጵያ ያስመጣቻቸው ኮንትራክተሮች ኮንትራቱን እንዲያቋርጡ ግፊት ሲያደርጉ እንደነበርም ተናግረዋል። በግድቡ ግንባታ ሂደት በውክልና ጦርነት ምክንያት መሳሪያዎችና ጭነቶች ሲተላለፉ መንገድ ላይ እየታፈኑና እየተገደሉ የበርካታ ሰዎች ህይወት ማለፉንም ጠቅሰው የግንባታው ሂደት በብዙ ድካም ላብና ደም ጭምር ተገንብቶ ያለፈ መሆኑንም ተናግረዋል። ግብጽ በታሪክ ከኤርትራ ራሷን የቻለች ሀገር እንድትሆን ያደረገችው የማስገንጠል ተልእኮ ላይም ኢንቨስት አድርጋ ተሳክቶላት ኢትዮጵያን ያለ ወደብ ማስቀረቷን እንዲሁም በኢትዮጵያ በኩል ወደቡ በስህተት የተላለፈ ቢሆንም አሁን ላይ ይህ ሁሉ ህዝብ ተቆልፎ መኖር የማይችል በመሆኑ ያንን የባህር በር ለማስመለስ በውዴታም በግዴታም መሄድ ያስፈልጋል ብለዋል። ግብጾች የሚቃረን የሀገር ውስጥ ኃይሎችን
ውጊያ እንዲከፍቱ በማድረግ የሀገሪቱን ሉዓላዊነት እንዲጣስና ጥያቄ ውስጥ እየገባ እንዲሄድ ለማድረግ እንደማይተኙ፣ ጸረ ኢትዮጵያ የሆኑና ባላቸው አስተሳሰብ የተበላሸ መሆኑንም ኢትዮጵያን ለመጉዳትም የማይተኙ ናቸው ብለዋል። ለዚህም መተባበር፣ መደጋገፍና ሁሉንም መስዋዕትነት በመክፈል በጋራ መቆም እንደሚያስፈልግም መናገራቸውን የሪፖርተር ዘገባ አመላክቷል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ